انديبل اللهم اغفر لي وارحمني واهديني وارزقني وعافيني عليه. فقال فضم عليها بيده الأخرى بليلاين يوج أمستنم يازنا من على اللهم اغفر لي وارحمني واهديني هاتياتين ماري إذن اللين كنون قدانا مراي وارزقني سيسايل لقسي وعافيني كبلاء كبشتا كقطهم سلام أوطاين ይቅርታህን ጠይቃለሁ በል የዛኔ ይሄን አረጋና ወቃም ተነስቶ ሄደ ማለት ነው። رواه النسائي وابو داود ኢማሙ ነሳኢና አቡ ዳውድ በሱነናቸው ዘግበውታል። ስለዚህ ዛሬም በእጃችን የሰለሙ ሰዎች ካሉ ወይ ፋቲሃ ማለትን ካልቻሉ እስኪለምዱ ነው፣ ለሁል ጊዜ አይደለም መማር አለባቸው። እስኪለምዱት ድረስ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ ይሄን አምስቱን ማለት አለባቸው። ፋቲሃን የለመዱ ጊዜ በቦታው ይተኩታል ማለት ነው። በአንድ ቀን በሁለት ቀን ከልቡ የፈለገ ሰው ሊማረው የሚችለው ወይ እናንተ ስታሰልሟቸው ፋቲሃን ትሉና ራሳችሁን በሞባይል ቀድታችሁ ደጋግሞ እንዲሰሙት ማድረግ ወይ በወረቀት ላይ ተጽፎ እንዲያነቡት ማድረግ ማለት ነው።